ይኸው ሰውዬው እንደሚያደርግ ሄደ ሊቀበለው። ስለ ሰውየው በኋላ እናወራለን። ግን እኔ ብቻ ነኝ ጋይስ የሆነ ነገር ለመስራት አስባለሁ። በጣም ብዙ ነገሮችን ለማድረግ አስባለሁ። ግን የሚወስድብኝን ጊዜ ጋር በጣም እያሰብኩትኝ ወይ ፕሮካስት እያረኩት ነው ወይ ደግሞ ትቼዋለሁ ወይም ደግሞ ጭራሽ አልጀመርኩትም። የሆነ የቢዝነስ ሴሚናር ላይ ተጋብዤ አንድ ትልቅ ኢንሚሊየንስ ጀነሬት በሚያደርግ አንድ ወጣት በሴሚናር አማካኝነት ከላይ የምታዩትን መጽሐፍ አፕላይ ያረኩትን ቆንጆ የምላቸውን ሪዛልቶች አገኘሁበት። መጽሐፉ ቴኔክስ ሩላር ግራንት ነው የጻፈው። እንደ ኮንሰፕት ሁላችንም አንደርስቲሜት የምናደርጋቸው ነገሮች አሉ። በሆነ ነገር ላይ የምንሰጠውን ጊዜና ጉልበት በጣም ነው አንደርስቲሜት የምናደርገው። መጽሐፉ እንደው ሼር የሚያደርገው ጊዜና ጉልበታችንን በአንድ ነገር ላይ 10 እጥፍ ብንሰጠው ውጤቱን በአጭሩ ማየት እንደምንችል የሆነ ነገር ኦልሬዲ ማድረጋችን አይቀርም። ለሳምንትም ለ2 ሳምንትም ቢሆን ማድረጋችን አይቀርም። ያንን የምናደርገውን ነገር ይፈርቱን በማብዛት አቅማችንን በጊዜያችን በጉልበታችን እጥፍ በማድረግ የምናሳካበትን ጊዜ የምናቀርብበት የሚያሳይ ነው። ይህ መጽሐፍ አፕላይ ያደረግኩትኝ ለወር አሳካዋለሁ ብዬ ያሰብኳቸው ነገሮች ለሳምንት የምሰራቸው ነገሮች በአንድ ቀን ውስጥ ታስኬን ፈጸምኩና በወር አገኘዋለሁ ያልኩትን ነገር በአንድ ሳምንት እንዳገኝ በጣም ረድቶኛልና ዲስ ኢዝ ዘ ፉል ኮንሰፕት። ከስራም ከላይፍም ባሻገር ሁሉም ነገራችን ላይ አፕላይ ብናደርገው ውጤቱን በጣም ማየት የምንችልበት ይመጣው። ሰውየው ደግሞ እየሄደ ነው። ሰውየው በጣም ብዙ ታሪክ ያለው ሰው ነው። ስለሱ ደግሞ በቀጣይ ቪዲዮ ነግራችኋለሁ።